ሂዳን ሐኪም ቤት ይዤው ስትል አንቺ ባልሽ ይዣለ የሚያለችው ሩታ ለምንድን ነው? አንቺ ብቻ ሌሎቹ እንዳትመልሱ። አንቺ ብቻ መልሽልኝ ሩታ። ይዤው ሂዳን ቤት ስትላት ጊዜ ለምንድን ነው አይቻልም ያለው ሩታ? መጀመሪያም በስነ ስርዓት አላወራቻትማ። ከሷ ጋር ህልህ ስላላት ነው። ህልህ ታውቂያለሽ? ህልህ ከመገባበት አያስፈልግም። ግን ደግሞ የሰው ህይወት ነው። የሰው የልጇ አባት ነው። ተረዳሽኝ? ነገ ልጇ ይጠይቃታል። አባቴ ለምን እንደዚህ አደረግሽ ብሎ የሚጠይቃት ነገር ወንጀል መግባት አትፈልግም። መጠየቅ ካለባት ደግሞ ትጠየቃለት አይደል? ግን እሷ የሚያደርጉት ድርጊት ያለ ስሟ ስም እንዲሰጣ ስላደረጉ እሷ ደግሞ ህልህ ያላት ነው። ሩታ ደግሞ ላመነችበት እንጂ ያልሆነ ነገር ድርቅ ያለች ነው። እሺ እዚህ ጋር ደንቅ ሩታ እኔ የጠረጠርናት ወይም ሩታ ጠንቋይ ቤት ስትገባ አይተናት አይደለም፣ ወይም ስታስመትት አይተናት አይደለም። ሩታን እኮ እኛ የጠረጠርናት በምታረገው ነገር ነው። እግዚአብሔር በምታረገው እንደዛ ሳበል ይወለቅ ሲባል የኔ አካውንትን ከምትል ለምን ሀይና ወስደቀችሁ? ቆይ ሌሎቻችሁ ዝም በሉ በሳፉ እናንተ ቆይ ለምን እንደዛ ይወለቅ እያለ ያንን ሁሉ ግርግር ከሚፈጠር እናንተ ከፋም ስሜት ከሚጠፋ ባል ምን እኛንስ በማጠምጥን ከምትል ሀብሉን አውልቃ ለምን ትጫለ? ቲጂ ለአንቺ ጥያቄ ልጠይቅሽ፣ መልስ እሰጥሻለሁ። ግን ጥያቄ ልጠይቅሽ፣ አንቺ ኦርቶዶክስ ነሽ? የክርስቲያን ተከታይ ነሽ ወይስ ሙስሊም ነሽ? ምን ነሽ? ምንድን ነሽ? ክርስቲያን ኦርቶዶክስ ከሆንሽ አንቺ መስቀል ላይ መተት ይደረጋል ብለሽ ጭንቅላትሽ ያምናል? ታምኝበታለሽ? ይሄ ብቻ መልሽልኝ። ይሄ ብቻ መልሽልኝ። ሌላ ምንም ማብራራት አልፈልግም። አንድ ነገር ልንገርሽ። አንድ ጥያቄ ነው የጠየኩሽ። መተት መስቀል ላይ ይሰራል አይሰራም? ይሄ ብቻ መልሽልኝ። ይሄ ታምኝበት? እሺ መልሽ። ላመነበት አይሰራም፣ ላላመነበት ግን ይሰራል። እኔ አሁን አምንበታለሁ ማለት ነገር ከአንቺ ጋር አይሰራም። አሁን አንቺ እኔ መተት አላምንበትም። ወደ ሌላ ሃይማኖት አትጂ። አንቺ ኦርቶዶክስ ሆነሽ መስቀል ላይ ያምናል ይሰራል አይሰራም ነው ጥያቄ። ተረዳሽ? ግን መስቀል ላይ ቀስት ተደርጎ እኔ አሁን ኦርቶዶክስ ነኝ፣ መስቀል ያምንበታለሁ። በእኔ አሁን ቢያሰርብኝ ለእኔ አይሰራም፣ ከኔ ጋር አይሰራም። ኦርቶዶክስ ነኝ። ግን ሌላ ሆነሽ አሁን ከሌላ ካሰራሽበት ቲጂ ማለት ሰማል ከገባሁሽ ይቅርታ። እስቲ ማንኛውም የሆነ መጽሐፍ የሆነ ነገር ይዛችሁ ሆነ እዚህ ጋር ለሚያሳዩ ቆይ እኔ ምንም እናንተ ላመነበት ነው። ላላመነበት እኮ አይድንም ማለት እኛ ድነን እኮ መስቀላችን እኮ ላመነበት ላላመነበት የሚባል ነገር የለም። ባይዘወይ ለምን ጠንቋይ ለራሱ የሚሰራ ከሆነ ማለት ነው እንደዚህ ለሰው የሚያደርግ ከሆነ ለምን ለራሱ ሀሳብ አይሆንም? ለምን ለራሱ የሆነ ነገር የሆነ ቆንጆ ሴት አይቶ ለራሱ የሆነ አርጎባት ያችን ሴት ለምን ለራሱ አይወስዳትም? ምክንያቱም አይችልም። እናንተ ይሄ በቃ የአባባል ነገር ነው። አባባል ታውቂያለሽ? አንድ ጊዜ እዚህ ጋር ልንገራችሁ ነው። መስቀል ማለት እምነታችን ነው። እሺ በማንኛውም ነገር እዛ ጣል አድርገሽ እንኳን ምን ያህል እንደሚሰቀን እንኳን እኔ ራሴ አውቀዋለሁ። ስብር የሆነ ጫፏ እንኳን ሰበር ካለችብኝ እንዴት ነው ማለቅሰው? ገባችሁ? ስለዚህ ማንኛውም ሰው ቢሆን በእምነትሽ ላይ ሲቀልድ እኔ አሁን በጣም ተናድጃለሁኝም። አንደኛ ነገር መስቀሉ ላይ ተደርጎበታል እየተባለ እነሱ ሲዘባበቱበት፣ ከዛ በመጨረሻ ደግሞ ሲበጥስ እንደዛ አድርገው ማንጠልጥላቸው ለራሱ እንዴት ውስጥ እንደተቃጠለ እኔ ነኝ የማውቀው። ገባችሁ? አንደኛ በእምነታችን እየቀለዱ፣ ሁለተኛ ደግሞ ለሰው ላይ ክብር ለሌላቸው፣ ሶስተኛ ደግሞ ኦዲየንሶችን እያባሉ ከዚህ እያባሉ ማጫረሳቸው። ስለዚህ እኛ ደግሞ በዚህ ተከትለን እነሱን ተደርጎበት ነው አድርገውበት ነው
ወይም አርጋበት ነው ወይም አርጎበት ነው እያልን ራስ በራሳችን ከምንወቃቀስ ይልቅ አንድ ጣታችንን ወደ ሰው ስንጠቁም አራት ጣታችን 8 ሆኖ ነው የሚመጣው። ገባችሁ? 8 ሆኖ ነው የሚመጣው ኃጢአቱ ማለት ነው። ስለዚህ ሳናይ ምንም አይናችን ባላየው ነገር እየፈረድን ኃጢአታችን ለራሳችን ነው እየተሸከምን ያለነው። ስለዚህ ማንሽም ምንሽም ከኔ ከራሴ ጀምሮ ማለት ነው ራስ በራሳችን ውድ የመዳም ቅመሞች ውድ እህት ወንድሞች እዚህ ላይ እንደውም በአጠቃላይ የመዳም ቅመሞች ሁላችንም የምናያቸው እነሱን ማለት ነው። ስለዚህ ራስ በራሳችን ተጋግዘን መኖር ሲገባን ራስ በራሳችን እየተበላላን እነሱ ብሯን ዶላሯን እየቆጠረች ነው። እሺ እናንተ አትጃጃሉ፣ አትሞኙ። ስለዚህ እኛ ማንኛውም ሰው ባላየነው ነገር እሺ ቆይ የኔ ቆንጆ አንድ ጥያቄ ልጠይቅሽ። አሁን የሀብል ከአብርሽ ላይ መሰቀሉ የማን ጥፋት ነው? የኛ ነው የወደንስ ነው ወይ የሩታ ነው ወይ የአብርሽ ነው ወይ የሄርሜላ ነው ወይ እኔ ደግሞ ላንቺ ትጂ እኔ ዝም በይ አንቺ መስቀል ለሰው ልጅ ቤተክርስቲያን ወስደሽ የሰው ልጅ አባታችን ሆይ ብለሽ ቤተክርስቲያን ወስደሽ ወይ ቸርች ወስደሽ መስቀልሽን ድጋምሽን አድርገሽ የፈጣሪ ሆይ ይሄ ሰው ጠብቅልኝ በራስን በምህረት አድንልኝ ብለሽ መስቀልሽን ታስሪለታለሽ። ለምን? ስለምታምኝበት ፈጣሪሽን አድንልኝ ከክፉ ከሸረኛ ከመቀኛ ጠብቅልኝ ብለሽ መስቀልን ታስሪለታለሽ። ምን ችግር አለ መስቀል ብታስርልኝ? ወይ መስቀል መታሰሩ ምንድን ነው ችግሩ? አይደለም እኔ አሁን የጠየቁሽ ጥያቄ መስቀል እኮ እናስራለን ሁላችን። እኔ እንኳን ሀብል ላይ ያለው ወስዳ ቸርች ላይ ስሚ ልንገርሽ፣ አሁን የሆነ ሰው ቤተክርስቲያን ሲሄድ ቤተሰባችን የራሳችን ክር ላይ ብቻ ከሆነ መስቀል ላይ ክር አድርጎ ቡር ወይ ከሆነ ወይ ካለ ሀጥ ብረት ያለው ከሆነ ራሷን አምጥታ መስቀል ላይ ወስዳ አባታችን አባት የነፍስ አባት ሲባሉ አሁን ሰማይ ደግሞ አይደለም እንደሚያስሩልን ወይ ለምንድን ነው የማይታሰርበት? መስቀል ያድናል ብላ እኮ ነው ያሰረችልን። ዛሬ እኮ ተናግራለች። እኔ አይደለም ማለት አንዴ አዳምጪኝ፣ ወደ ሌላ አንዴ ላውራ፣ አንዴ አዳምጪ። ቆይ ሰራሽን ይመጣል። መተት ላይ መተት የሚደረግበት ቢሆን ብላለች። እኔ መተት አይደለም መተት ሊደረግበት ሌላ ክፉ ነገርም አይነካበትም። ለምን? መስቀል አለበት። የምታምንበት የሚያድናት መስቀል አለበት አለች። እሺ ቆይ ልመልስልሽ። በባለፈው ሩታ እንደዛ በግድ እያስገደዱት መተት ሲባሉ ያንን እያየች ወይ ይሄኛው ነው መስቀል እንደወለቀ ሁለቱን ያሰራል አውልቃ ወይም ሲሰደብ አረ እኔ እንደዚህ አይደለም ብላ በእኛ በፊት ለምን አላወለቀችለትም? በፊት በሶስተኛ ጊዜ ስለማታደርገው ምንም አይመስላትም። ስላላደረገችው ምንም አይመስላትም። ያደረገው ነው የሚሸማቀቅ፣ ያላደረገው አያሸማቀቀው። ሰው ስሜ ልንገርሽ፣ መስቀል ማድረጉ ኖርማል መስቀል ኖርማል እኮ መስቀል እኮ ማድረጉ ምንድን ነው ችግሩ? ብታደርግለስ መስቀል እኮ ነው መድኃኒያ እኮ ነው። ብታደርግለትስ እኮ አንቺ አላመንሽበትማ። ለመስቀልሽን ከማንም ነገር የሆነ በቃ የተረከሰ ነገር ከስራ ከቆሻሻ ስራ እንዲያወጥሽ መስቀልሽን ብታስርልሽ ምን ችግር አለው? ከሰይጣን ስራ ብታወጣሽ ምን ችግር አለው? መስቀል ማሰሯ ምንድን ነው ለአንቺ ይህን ያክል ያዘሽ? እያዳመጥሽ አይደለም? መልስ እየሰጠሁሽ እኮ ነው። ትጠይቂያለሽ፣ መልስሽ እየሰጠሁሽ ነው። መጀመሪያ ተረጋጊ። አንቺም ተረጋጊ፣ አንቺም ተረጋጊ። መጀመሪያ ለጠየቅሻት ጥያቄ መስቀሉ አያድንም እያልኩሽ አይደለም። እኔ አያድንም መስቀሉ እያልኩሽ አይደለም። ተሰርለት እኔ አትሰርለት እኮ አይደለም ያልኩ። ለምን አሰርለት እያልኩሽ አይደለም። ግን በፊት ቀን እና ለሰርልህ ለአንተ ማስታወሻ ብላ ስትሰጠው እምቢ ብሎ አልቀበልም እኮ እና ሊሰርልክ ስትለው ማዳኒያውን ከበሽታ ያለው አንድ ያላዳምጥሽማ መስቀል ያድናል ብላቻት ግን ታርጊ አቦ ይታርጊ እኔ ለትምህርት የፈለገችው ነው ያውቃለሁ። በጨርስና ትመልሽ እኔ በክርስቶስ ነገሩ አልጠምዝዡ አንቺ ያልገባኝ ነገር ቤተሰቦች መጀመሪያ ነገርሽ ልጅ ዝም በይ። ቆይ እየሰማችሁ ነው። ቆይ አንዴ ላውራና እኔ የምለው
እናንተ ስደተኞች ናቸው አይደለ? ሁላችሁም ሃይማኖት አላችሁ። ሁላችሁም እዚህ ጋር ሙስሊም ክርስቲያንም ሊኖር ይችላል። ሁላችሁም ሃይማኖት አላችሁ የራሳችሁ። እየተከራከራችሁ ያላችሁት ስለ መስቀላችሁ ነው ወይንስ ስለ ሩታ ነው? ስለ መስቀላችሁ ከሆነ እየተከራከራችሁ ያላችሁ ስለ ሩታ አይደለም። እኔ ስለ መስቀሌ ነው የተናገራችሁት። ስለ መስቀል ከተናገራችሁ ደግሞ የኔ ቆንጆ እንደዚህ በደፈና እርግጠኛ ሆነሽ አትናገሪ። ስለ መስቀል ሁሉም ሰው ያውቃል። ድብን አድርጌ ነው መስቀል ላላ ስለ መስቀል ነው ድብን አድርጌ የምከራከረው። ስለ ሌላ ነገር ይቀራል። ማናቴ ስደት መጥቼም አንገቴ ይበጠስ ብዬ አንገቴን ያሰርኩት መስቀሌ እንጂ ሌላ አይደለም። ተረዳሽ? እሱ ጥሩ ድብን አድርጌ ነው የምከራከርበት ነው። እሱ ጥሩ የሚያድነኝ መስቀሌ ስለሆነ ነው። እኔም እሱን ሰምቼ መስቀሌ ነው ለማንም አይደራደርበት። እሱ ጥሩ ሀሳብ ነው። እሱ መልካም ሀሳብ ነው። እሱ እንዳለ ሆኖ ነገር ግን አሁን ይሄ ኢንሹ ሆኖ እየተወራ ያለው ስለ አብርሃምና ሩታም አታረቅ እኔ ምንም ጉዳይ አይደለም። ፈለጉ ታረቁ፣ ፈለጉ እኔ እሱ አይመለከተኝም። ነገር ግን ድሮ አብርሃም ያለው ባህሪውና አሁን ያለው ነገር ይኸውልሽ፣ ሰውን ያወዛገበው ነገር ምንድን ነው? መስቀል ካረገ በኋላ ተቀየረ። ትክክል። ሃይማኖት ካለሽ አንዴ አውርቼ እኔ ጨርሳለሁ። እናንተ ሳታወርዱኝ እኔ ወርዳለሁ። እኔ ንግግር አልሰድብም አልፈልግም፣ ግን ስነከረከነኝና ስለቆረቆሬ ነው። አሁን ልንገሪሽ ማሬ፣ የአብርሃም ፎቶ ያለች ልጅ ማለት ነው። ማንም አይወርድሽም። ሀሳብሽን ትገልጫለሽ፣ የሰው ሀሳብ ደግሞ ትቀበያለሽ። ሀሳብ በሀሳብ ነው ሰው የሚረዳዳ። አዎ ለራሳችን ደክሞናል፣ እኛ ደክሞናል። ለምንድን ነው የምንሰዳደበው? እኔ ደክሞናል መባል ነው እና እኮ እኔ እያልኩሽ ያለሁት መሰዳደብ የለብንም። እናቴ ቆንጥጣኛለች። እኔ አልሳደብም፣ ግን እኔ ሀሳብ በሀሳብ ነው መጋል። በቃ እንደዛ እንደተማረ ሰው ተነጋግሮ ምን ብሎ መፈታታት ነው። እኛ ያለነው በሰው ሀገር ላይ ነው። ገባሽ? እነሱ